ጤና ይስጥልን። ይህ አይቤክስ ኒውስ ነው። የአይቤክስ ኒውስ የዕለቱን ዜናዎች አሁን ትሰማላችሁ። ዋና ዋና ጉዳይ ለህወሓት አመራሮች መከፋፈል ምክንያት የፕሪቶሪያው ስምምነት እንደሆነ ደብረጽዮን ገብረ ሚካኤል ተናገሩ። ቻይና ከታይዋን ጋር የሚፈጽመው ዳግም ውህደት ሰላማዊ እንዲሆን ከፍተኛ ጥረት አድርጋለሁ አለች። ኢራቅ የሶሪያ ግጭት የመላ ቀጠናውን ሰላም ሊያናጋው ይችላል አለች። የሩሲያ ጦር ታሪካዊቷን ኮንስታንቲኖፕል ተቆጣጠረ። እንዲሁም በ5 የኢትዮጵያ ንግድ ባንኮች ውስጥ የሚኖረውን የውጭ ምንዛሬ ተመን ዋጋ እንነግራችኋለን። አብራችሁን ሆኖ አንዳንዴ ሞቅ ሌላ ጊዜ ደግሞ ረገብ እያለ የቀጠለው የህወሓት አመራሮች ሽኩቻ መነሻው በፕሪቶሪያው ስምምነት ላይ የተሳተፈው የአቶ ጌታቸው ረዳ ቡድን ምን መፈጸምና ለመፈጸም እንዳለበት በተገቢም ሁኔታ ሳይደራደር ትዕዛዝ ተቀብሎ በመምጣቱ ምክንያት መሆኑን የህወሓት አንደኛው ክንፍ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ተናገሩ። ዶክተር ደብረጽዮን ዘ ኒው ሁማኒቴሪያን ከተሰኘ ሚዲያ ጋር በነበራቸው ቆይታ የፕሪቶሪያው ስምምነት አሁን በትግራይ ፖለቲካ ሊቃን መካከል ለሚታየው መቆራቆስ ዋነኛ ምክንያት ነው በማለት ስምምነቱን የክፍፍሉ መነሻ ብለውታል። አቶ ጌታቸው ወደ ደቡብ አፍሪካ ይዘውት የተጓዙት ተደራዳሪ ቡድን በጦርነት ለደቀቀችው ትግራይ ጦርነቱን ብቻ እንዲያስቆምና ከዚያ ያለፈም ያነሰም ነገር እንዳይፈጽም ነበር ተልዕኮ የተሰጠው ያሉት ደብረጽዮን የክልሉ መንግስትን የሚያፈርዝ ትዕዛዝ ጭምር ይዞ መጥቷልም ሲሉ ወቅሰዋል። ቻይና ከታይዋን ጋር የሚፈጽመው ዳግም ውህደት ሰላማዊ እንዲሆን ከፍተኛ ጥረት አደርጋለሁ አለች። ከታይዋን ጋር የምታደርገውን የዳግም ውህደት ሰላማዊነት ለማረጋገጥ ከፍተኛ ጥረት እንደምታደርግ፣ ነገር ግን የሀገር ግዛት አንድነቷን ለማስጠበቅ አስፈላጊ ያለቻቸውን እርምጃዎች ሁሉ እንደምትወስድ የቻይና ውጭ ጉዳይ ሚኒስቴር ዛሬ አስታውቀዋል። ታይፔ ተቋሙ ብታቀርብም ቻይና ግን በዲሞክራሲያዊ መንገድ የምትተዳደረውን ታይዋንን ግዛቴ ነች ትላለች። የታይዋኑ ፕሬዝዳንት ላይ ቺንግዶ በበኩላቸው የሀገሩን መጪጣ መወሰን የሚችለው የታይዋን ሕዝብ ብቻ ነው ሲሉ መልሰዋል። በተያያዘ ሌላ ዜና የቻይና የውጭ ጉዳይ ሚኒስቴር ዋንጊው ባለፈው ሳምንት ከተካሄደው የቤጂንግ ዓመታዊ ፓርላማ ጉባኤ ትይዩ ለጋዜጠኞች በሰጡት አስተያየት ታይዋን መቼም ቢሆን ሀገር አትሆንም፣ የታይዋንን ነጻ ሀገር የመሆን ፍላጎት መድገም በቻይና የውስጥ ጉዳይ ጣልቃ ከመግባት የሚቆጠር ነው ሲሉ ተደምጠዋል። የውጭ ጉዳይ ሚኒስቴሩ ታይዋንን አስመልክቶ ስለሰጡት ስለዚህ አስተያየታቸው የተጠየቁት የውጭ ጉዳይ ሚኒስቴሩ ቃል አቀባይ ማኦኒንግ በበኩላቸው ቻይና በሰላማዊ መንገድ የሚፈጠር ዳግም ውህደት እውን ለማድረግ የተቻላትን ሁሉ ለማድረግ ፈቃደኛ ነች ብለዋል። ባግዳድ የደማስቆ ፖለቲካ መታወቅ መካከለኛው ምስራቅን አደጋ ውስጥ ያስገባል ብላለች። የበሽር አልአሳድ ደጋፊዎች ከጊዜያዊ መንግስቱ ወታደሮች ጋር የገቡበት ውጥረት ሶሪያን የእርስ በርስ ጦርነት ውስጥ ዳግም እንዳይከታት ስጋት ደቅኗል። በህዝብ ቁጥር የሚያንሷት የአላዋይት ማህበረሰብ የሶሪያን ፖለቲካ ከ5 አስርት ዓመታት በላይ ተቆጣጥረው ሀገሪቷን የአምባገነን አገዛዝ ምድር አድርጓታል በሚል ይወቀሳሉ። በእርግጥም የአሳድ መንግስት እንጂ ፖለቲካዊ ተጠቃሚዎች ሆነን አናውቅም የሚል መከራከሪያም ያቀርባሉ። አልዋይቶች የኢራቅ መንግስት በሶሪያ ምድር እየሆነ ያለውን ሁሉ በቅርበት የተከታተለ መሆኑን ያሳወቀ ሲሆን ግጭቱ የደማስቆን ቀውስ ከድጡ ወደ ማጡ ያደርገዋልም ብለዋል። ምንም እንኳን የባግዳድ መንግስት የውስጥ ፖለቲካው ማረቅ ባይቻልም በሶሪያ ፖለቲካ ውስጥ ጣልቃ የመግባት አዝማሚያ እንዳለም ተጠቁመዋል። መካከለኛው ምስራቅ ወደ ባሰ ምስቅልቅል ከመግባቱ በፊት ቀድሞ ውጥረቱን ማብረድ ያሻል የሚል ማሳሰቢያም ከተለያዩ ወገኖች እየተሰጠ ይገኛል። ልዩነቶችን በድርድር እንዲቋጭም ጥሪ ቀርቧል። የባግዳድ ጦር በኢራቅና ሱሪያ ድንበር የወታደሮችን ቁጥር ከፍ አድርጓል። በሶሪያ ዳግም ቀውስ መፈጠሩ እንደ ኢራንና የሊባኖሱ ሂዝቦላ አይነቶቹ ኃይሎች አቅማቸውን አጠናክረው በድጋሚ ደማስቆ ሊገቡ ይችላሉ የሚል ፖለቲካዊ ትንታኔም እየተሰጠ ነው። የሩሲያ ጦር የዩክሬኗን ኮንስታንቲኖፕል መንደርን መቆጣጠሩን አሳወቀ። የዩክሬን ጦር ከኮንስታንቲኖፕል ተጠራርጎ መውጣቱን ይፋ ያደረገችው ሞስኮ ወታደሮቹ ወደፊት እየገሰገሱ ነው ብላለች። በዶንባስ ግዛት የምትገኘው ኮንስታንቲኖፕል በባዛንታይን አገዛዝ ወቅት የነበረን ስያሜ ከታሪክና ከእምነት ጋር በማስተሳሰር ዛሬም መጠሪያው አድርጋ ትጠቀማለች።
የቱርኳ ኮንስታንቲኖፕል በ1922 ወደ አሁኗ ኢስታንቡል ስያሜዋ መቀየሩ ይታወሳል። ለዚህም ነው የሩሲያ ጦር አሁን ላይ የዩክሬኗን ኮንስታንቲኖፕል መቆጣጠሩን ከታሪክ አንጻርም ትልቅ ድል አድርጎ የሚቆጥረው። ሞስኮ ወታደሮቿ በአካባቢው ላይ የሩሲያን ባንዲራ ሲሰቅሉ የሚያሳይ ምስል በቴሌግራም ማህበራዊ ትስስር ገጽ ላይ አጋርታለች። እንደ አሪቲ ዘገባ በዚህ ግንባር በውጊያ ላይ የነበሩ ከ50 በላይ ወታደሮቿን ዩክሬን አጥታለች። አሜሪካ ለዩክሬን የምታደርገውን ወታደራዊ ድጋፍ እና የሳተላይት ዓለም የመረጃ ልውውጥ ማቆማ ሩሲያ አጋጣሚውን እየተጠቀመችበት እንደሆነ ያሳያልም ተብሏል። ላለፉት 24 ሰዓታት 1300 የጦር አባላቷን ዩክሬን ከማጣቷን ባሻገር አሜሪካ ሰራሽ የሂማርስ የሮኬት ማስወንጨፊያ ስርዓትን ጨምሮ በርካታ ቁልፍ የጦር መሳሪያዎቿም ወድመዋልም ብሏል የሩሲያ ጦር። ዩክሬን ይህ ዜና እስከተጠናቀረበት ሰዓት ድረስ በጉዳዩ ላይ ያለችው ነገር የለም ሲል የዘገበው አርቲ ነው። ክቡራትና ክቡራን ዛሬ በ5 የኢትዮጵያ ንግድ ባንኮች ውስጥ የሚኖረውን የውጭ ምንዛሪ ተመን ዋጋ እንንገራችሁ። ከኢትዮጵያ ንግድ ባንክ ጀምራለን። በኢትዮጵያ ንግድ ባንክ 1 አሜሪካን ዶላር በ124 ብር ከ0086 ሳንቲም ይገዛል። በ126 ብር 488 ሳንቲም ይሸጣል። ፓውንድ በ152 ብር 3866 ሳንቲም ይገዛል። በ158 ብር 3892 ሳንቲም ይሸጣል። ዩሮ በ128 ብር 3365 ሳንቲም ይገዛል። በ130 ብር 903 2 ሳንቲም ይሸጣል። አቢሲኒያ ባንክ በአቢሲኒያ ባንክ 1 አሜሪካን ዶላር በ128 ብር ከ0009 ሳንቲም ይገዛል። በ130 ብር 5609 ሳንቲም ይሸጣል። ፓውንድ በ156 ብር 3609 ሳንቲም ይገዛል። በ159 ብር 4881 ሳንቲም ይሸጣል። ዩሮ በ136 ብር 1868 ሳንቲም ይገዛል። በ138 ብር 9105 ሳንቲም ይሸጣል። ዳሽን ባንክ በዳሽን ባንክ 1 አሜሪካን ዶላር በ128 ብር 1011 ሳንቲም ይገዛል። በ130 ብር 6631 ሳንቲም ይሸጣል። ፓውንድ በ157 ብር 4839 ሳንቲም ይገዛል። በ160 ብር 6336 ሳንቲም ይሸጣል። ዩሮ በ137 ብር 0682 ሳንቲም ይገዛል። በ139 ብር 8095 ሳንቲም ይሸጣል። ኦሮሚያ ባንክ በኦሮሚያ ባንክ 1 አሜሪካን ዶላር በ128 ብር 0994 ሳንቲም ይገዛል። በ130 ብር 6614 ሳንቲም ይሸጣል። ፓውንድ በ162 ብር 3019 ሳንቲም ይገዛል። በ165 ብር 5480 ሳንቲም ይሸጣል። ዩሮ በ134 ብር 4788 ሳንቲም ይገዛል። በ137 ብር 1683 ሳንቲም ይሸጣል። አማራ ባንክ በአማራ ባንክ 1 አሜሪካን ዶላር በ128 ብር 3500 ሳንቲም ይገዛል። በ130 ብር 9170 ሳንቲም ይሸጣል። ፓውንድ በ162 ብር 4013 ሳንቲም ይገዛል። በ165 ብር 6493 ሳንቲም ይሸጣል። ዩሮ በ134 ብር 1386 ሳንቲም ይገዛል። በ136 ብር 8214 ሳንቲም ይሸጣል። መልካም ግብይት። ክቡራትና ክቡራን ከአይቤክስ ኒውስ የዕለቱ ዜናዎች ይህንን ይመስል ነበር። ስለተከታተላችሁ እናመሰግናለን። ከቀሪዎቹ የአይቤክስ ኢንተርቴንመንት አይቤክስ ኒውስ ፕሮግራሞች ጋር አብራችሁን ሆኖ መልካም ቀን ይሁንላችሁ።